ያለንበት ሳምንት ጌታ ኢየሱስ ክርስቶስ መከራን ያሳለፈበት ሳምንት ነው። ነገር ግን ከዛ አሳልፎ ከመሰጠቱ በፊት ጌታ ኢየሱስ ክርስቶስ ለደቀ መዛሙርት ፋሲካን እንዲያዘጋጁ እራት ብሎ ለመብላት ሲጠይቃቸው እንመለከታለን። በሉቃስ 22 ቁጥር 19 ላይ እንጀራንም አንስቶ አመስግኖ ቆርሶም ሰጣቸው። ስለ እናንተ የሚሰጠው ሥጋዬ ይህ ነው፣ ይህን ለመታሰቢያ አድርጉት አለ። ኢየሱስ ክርስቶስ ከመያዙ በፊት ባለው ምሽት ከደቀ መዛሙርቱ ጋር የመጨረሻውን እራት እንደበላ እንመለከታለን። ከዛ በፊት ግን መዛሙርትን እግር አጥቦ በፎጣ እንዳደረቀ፣ ይሄ ደግሞ ትሕትናን፣ ፍቅር፣ ልቅ ማለትን፣ ለሌላ ማድረግን የሚያሳይ ነው። ኢየሱስ ክርስቶስ እኛን የሰውን ልጅ ለማሳየት እርስ በርስ እንድንተሳሰብ ምንም ነገር ሳንገደብ እህቶቻችንን ወንድሞቻችንን እንድንወድ ትሕትናን እንድናሳያቸው ከነሱ ጋር አንድ እንድንሆን ወይም ደግሞ እንደ ራሳችን እንድናያቸው ሊያስተምረን ፈልገው ኢየሱስ ክርስቶስ ይህንን አድርገዋል። እንደገና በሌላ ስፍራ ደግሞ በሁለቱ ወንበዴዎች መካከል እንደተሰቀለ እንመለከታለን። ዮሐንስ 19 ቁጥር 30 ላይ ምን ይላል? ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱንም አዘን ብሎ ነፍሱን አሳልፎ ሰጠ። ታሪኩ ኢየሱስ በጲላጦስ ፊት እንዲሰቀል ተፈረደበት። በቀራንዮ አደባባይ በሁለት ወንበዴዎች መካከል ተሰቀለ። ይህም ቀን ለሰው ልጅ የነጻነት ቀን ነው። ነጻ የመውጣት ቀን ማለት ነው። ኢየሱስ ክርስቶስ አምላክ ሆኖ እያለ ቢፈልግ ሰማይን በምድር ላይ መክደን ይችል ነበር። ነገር ግን ይህንን አላደረገም። ራሱን አሳልፎ ሰጠ። እንደ በግ በሸላቶቹ ፊት ዝም አለ። ለአንተ ለእኔ ብሎ ደሙን አፈሰሰ። ሥጋውን ቆረሰ፣ ተገረፈ፣ ተናቀ፣ ተተፋበት፣ ተወጋ። እጁና እግሩ በምስማር ተቸነከሩ። ለአንተ ብሎ መስዋዕት ከፈለ። እንደ በግ ታረደ፣ ደሙን አፈሰሰ። ይሄ የሕማማቱ ሳምንት በአገራችን ኦርቶዶክስ በጣም ይታወቃል። መከራን ለአንተ ብሎ ተቀበለ። ኢየሱስ ሞቶልሃል። የሞተልህን አምላክ በማመን አንተ ደግሞ ከዚህ ከጨለማ መዳን ትችላለህ። ኢየሱስ ክርስቶስ ብቻ ያድናል። ኢየሱስ ጌታ ነው። ኢየሱስ ክርስቶስ ብቻውን አዳኝ ነው።